የአሌክሳንደር ኢሳቅ ነገር የሊቨርፑል ደጋፊ የግድ መሆን አያስፈልግም ለዚህ ልጅ ለማዘን። እንደው ምን ቀን ነው ወደ ሊቨርፑል የመጣሁት ሳይል አይቀርም። የትኛውም ተጫዋች ደረጃው ከፍ ሲል በትልቅ ክለብ ገብቶ የመጫወት ከታሪካዊ ክለብ ታሪክ ጋር እንደው በአንድ ምዕራፍ በአንድ ገጽ ላይ ስሙን ማስፈር ይፈልጋል። የኢሳቅ ወደ ሊቨርፑል መምጣት የግል ስኬቱ ሊሆን ይችላል። የግል ስኬት ስል በዝውውር ረገድ ነው። ግን ቀዩ ማሊያ ምንም አላማረበትም። እድልም ከእርሱ ጋር አትመስልም። የመጣበት ሂደት ስህተት ትሩፋት ሊሆን ይችላል። ይሄ አሁን እየሰበሰበ እያጨደ ያለው መራራ ፍሬ ጉዳት ደግሞ ከዚህ ጋር ሊያያዝ አይችልም። ጉዳት በተለይ ደግሞ እንደዚህ ቶተናም ጨዋታ ላይ እንዳጋጠመው አይነት ጉዳት እድለቢስነትም ጭምር ነው። ወደ ሊቨርፑል መጣ፣ ብዙ ተጠበቀበት። በኒውካስል ሴንት ጄምስ ፓርክ ከሰራው 1/10ኛውን እንኳን በመስራት መጀመር አልቻለም። ከፊቱ ላይ ፈገግታ ጠፍቷል። አሁን እድለቢስ ስል እኔ አንላኪ ነው እድለቢስ ነው ስል ያችን ምርጥ ጎል እንኳን አስቆጥሮ የመጨፈር እንኳን ደስታውን የመግለጽ እንኳን እድል አለማግኘቱንም እያሰብኩ ቶተንሃም ላይ ያስቆጠራት ጎል ምርጥ ጎል ናት በግራ እግሩ። ግን ለጎሏ እንኳን ተነስቶ ደስታውን መግለጽ አለ። ፊቱን አይታችሁታል። በቃ ፉትቦልን እግር ኳስ ጨዋታዎች ረጅም ጊዜ ለተመለከታችሁ የተጫዋቾች ከጉዳት በኋላ ያለው የፊታቸው ገጽታ ቀጥሎ ምን ሊመጣ እንደሚችል ለመገመት ያስችላችሁ። ጎል ያስቆጠረ ተጫዋች ፊቱ እንዴት ነው እንደዛ በሲቃ ጭንድድ ብሎ የሚታየው? ከዚህ በላይ እድለቢስነት አለ እንዴ? ምርጡን ጎልህን እንኳን አስቆጠረ መደሰት የማትችልበት። ከኒውካስል ይልቅ ሊቨርፑል በጣም ትልቅ ርቆ የተሰቀለ ትልቅነት ያለው ዝውውሩ ሁሉን ነገር ግን መስኩን አረንጓዴ አላረገለትም። ለቀጭኔው ይሉት የለ አሌክሳንደር ኢሳቅ አሁን የሳምንቱ መጨረሻ እንዳበቃ ዛሬ ጠዋት ትላንትና ምሽት ሌሊት ላይ የወጡ መረጃዎችን ሁሉ ብትመለከቱ የአሌክሳንደር ኢሳቅ የእግሩ የታችኛው ክፍል ስብራት ሳይገጥመው እንዳልቀረ ይጠቁማሉ። ይሄ እንግዲህ ሊቨርፑል በይፋ ተሰብሯል እግሩ ብሎ የምርመራ ሪፖርቱን እስኪያወጣ መጠበቅ አለብን። ግን ቅድመ ምርመራዎች ሁሉ የሚያሳዩት ይሄንን ነው። እያነከሰ ነው የወጣው፣ ግን ያለ ድጋፍ አይደለም። በሁለቱ የሊቨርፑል ፊዚዮቴራፒስቶች በሁለት እጁ እነርሱን ትከሻ ይዞ ነው የወጣው እያነከሰ። ተራምዶ መውጣቱ ምናልባት እንደ ኤሲኤል ያሉ ከበድ ያሉ ጉዳቶች በቃሬዛ ሲወጡ ነው የምናየውና ተጫዋቾች ያ እንዳልሆነ ልንረዳ እንችላለን። ግን አሁን ትንተናዎች ስመለከት የሕክምና የስፖርት ሕክምና ባለሙያዎች ትላንትና በእሑድ ጠዋቱ ፕሮግራም ላይ በጥቂቱ እንደገለጽኩት የቁርጭምጭሚቱ አካባቢ የሆነ መጠማዘዝ ሳያጋጥም አይቀርም። ይሄ እንግዲህ እዛ አካባቢ ያሉትን ሊጋሜንት ስስ አካላትን መጉዳቱ ብቻ ሳይሆን ውልቃት ሊያመጣ ይችላል። ግን አሁን ስብራትም አብሮ ሳይኖር እንዳልቀረ ነው የቫንደቬን ሲዘር ታክል ጥቅልልን ያደረገውና እግሩ በጉልበት ተጠማዟል። የታችኛው የእግሩ ክፍል እንደዚህ ያሉ ጉዳቶች ደግሞ ለወራት እንደ ኤሲኤል 6-7-8 ወራት ባይሆን እንኳን ለወራት ለጥቂት ወራት ተጫዋችን ከሜዳ ያርቃሉ። ይሄ ነው ያለው ግምገማ አሁን ያለው የተደረሰበት ድምዳሜ። ሊቨርፑል ስካን ኤክስሬይ ምናምን አድርጎ በይፋ ይሄን ያህል ወር ብሎ እስኪገልጽልን ድረስ መጠበቅ አለብን። ግን የአሌክሳንደር ኢሳቅ በቀጣይ ጨዋታዎች ወደ ጨዋታ አለመመለስ ግን እየተረጋገጠ ጉዳይ ነው። ስለዚህ ሊቨርፑል አሁን ጭንቅ ገብቶታል። ይሄ ልጅ እንደመጣም አልጠቀመውም፣ ወዲያውኑ አልጠቀመውም። ፊትነስ እና የብቃት ፊትነስ እና ፐርፎርማንስ ማለት ነው። በሁለቱ በኩል አንዴ ጉዳተኛ ይሆናል፣ አንዴ ደግሞ ሜዳ ላይ ሲገባ ደግሞ ፐርፎርም አያደርግም። በአጀማመሩ ማስተማማኝነት ይጎለዋል።
ይህንን አርነ ስሎት ሳያስተካክሉ ደግሞ ሌላ ለወራት ከጨዋታ ውጭ ሆነባቸው። መሐመድ ሳላህ አሁን ብቃቱን ወደ ላይ እንዲያሳድግ የምታስታምምበት ሰዓት ላይ ነው። የሳላህ ፎርም ራሱ ታሟል። አፍሪካ ዋንጫ ሄዷል። ሲመለስም እንጃ ከተመለሰም እንዴት እንደሚደረግ አንድ አሁን አስተማማኝ አጥቂ ያለው ኢጎ ኤኪቲኬ ነው ለሊቨርፑል። እሱ ደግሞ ግራ ቀኝ መሃል ከጀርባ ይሰለፍልሃል። እንዲህ አይነት ቨርሲቲሊቲ ስላለው አሁን አርነ ስሎት እንደገና ወደ ድሮይንግ ቦርዱ ሳይመለሱ አይቀሩም። አጥቂ ክፍላቸው እንዴት ማዋቀር ያለባቸው በጥሞና ማየት ያለባቸው ጉዳይ ነው። አሁን ኤኪቲኬ ጥሩ ዜና ነው። ኤኪቲኬ ለሳቸው ጎሎችን እያስቆጠረ ስለሆነ አጃመሩ ጥሩ ስለሆነ እንደው መንፈሱ ሁሉ ሞራሉ ሁሉ ነገር ኮንፊደንሱ ጥሩ ስለሆነ ለሊቨርፑል በጎ ነገር ነው ያለው። ግን የሊቨርፑል ፊት መስመር ጥልቀቱ ግን እንዲህ በሳሳበት ሰዓት ላይ ጃንዋሪ መስኮቱን ሊከፍት በቀረበበት በዚህ ወቅት ላይ ሊቨርፑል እጁን አጣጥፎ ይቀመጣል ማለት አይቻልም። 430-450 ሚሊዮን ዩሮ ማውጣቱ ይታወቃል። ግን ሁሌ ደጋግመው አርነ ስሎት እንደሚሉት እኛ ያወጣነውን ነው የምታዩት ይሏል ለሚዲያዎቹን ሲወቅሱ። ሁልጊዜ 430-450 ትላላችሁ። ተጫዋቾችን ሸጠን ደግሞ ያስገባ ነው። እነ ሉዊስ ዲያዝ እኮ ተሽጠው ገንዘብ ተገኝቷል። ወደ 200 ሚሊዮን ገደማ እኮ መልሰናል። ኔት ስፔንዱን ካየነው አሁንም ሊቨርፑል ወጪ ለማውጣት ለተጫዋች ግዢ ይችላል። መስኮቱ ሊከፈት ነው። እንደ አንቷን ሴሜንዮ ያለ ተጫዋች የሊቨርፑልን ይሄንን የተቸገረ የማጥቃት ክፍል ሊያጠናክር ይችላል የሚል እምነት አለ። ሴሜንዮን ለማግኘት ብዙ ድርድር አያስፈልግም። ከተጫዋቹ ጋር ብቻ መስማማት ነው። 65 ሚሊዮን ፓውንድ አዘጋጅ፣ ኮንትራቱን ማፍረስ ትችላለህ። ከዛ ውጪ ቦርንመዝን ልቀቅልኝ አትልቀቅልኝ በሚል ገመድ ጉተታ ውስጥ አትገባም። ውል ማፍረሻ ስምምነት ስለሆነ እና የበለጠ ከኢሳክ ጉዳት በኋላ ሊቨርፑል ወደ ሴሜንዮ አይነት ተጫዋቾች ጠጋ የሚልበት ሰዓት ነው። መስኮቱ ሊከፈት ነው። ጃንዋሪ ተከፍቶ ይሄን እድል ካልተጠቀመና መስኮቱ አንዴ ጥርቅም ተደርጎ ከተዘጋ ግን መልሶ ሊቨርፑል ራሱን ሊያጠናክር የሚችልበት እድል አያገኝምና አሁን የሳሳውን ፊት መስመር አጎልብቶ አጠንክሮ መምጣት አለበት። 5ም 6ም 7ም ጨዋታዎች ቀላል አይደሉም። በእነዚህ የምታገኘው ነጥብ እጣ ፈንታ ሊወስን ይችላል። ወደ ላይም ወደ ታችም ሰንጠረዡ ላይ ሊያወርድህ ይችላል፣ ከፍ ሊያደርግህም ይችላልና አይ እሱ እስኪመለስ ድረስ ለኢሳቅ ይሄን 125 ሚሊዮን አውጥተናልና እስኪመለስ ድረስ እንጠብቅ የምትልበት አይደለም። እድል አንዴ በሯን ትከፍታለች ለአንድ ወር። ሴሜንዮ ፈላጊው ብዙ ነው። ማንቸስተር ሲቲ አድፍጧል። ዩናይትድም አልፎ አልፎ ስሙ ይጠቀሳል እዚህ ጋር ከሴሜንዮ ጋር። ሊቨርፑል የመግዛት አቅም አለው። ሊቨርፑል ይበልጥ በአንገብጋቢነት የሚደፍነው ደግሞ ቀዳዳም አለበት። ስለዚህ በጃንዋሪ ይበልጥ ለሴሜንዮ ዝውውር ትኩረት የሚያደርግበት እድል አለ ማለት። ያ ከሆነ ደግሞ አንድ ነገር አስታውሱ፣ የሊቨርፑል ስፖርቲንግ ዳይሬክተር ደግሞ ሪቻርድ ሂውዝ የቀድሞ የቦርንመዝ ስፖርቲንግ ዳይሬክተር ስለሆኑ ከቦርንመዝ ጋር ያላቸው መልካም ግንኙነት ሁሉ እንደዚህ ባለው ፉክክር ላይ ሊቨርፑል አሸናፊ አድርጎ ሴሜንዮን ሊያስፈርም የሚችልበት እድል አለ። ይሄን መርሳት የለብንም። እንግዲህ ሴሜንዮ ምርጫ ግን አይታወቅም። ሊቨርፑል ወይስ ማንቸስተር ሲቲ ወይስ ሌላ። መቼም ቦርንመዝን አለቅም አይልም። ይሄን ሲዝን ሲያጠናቅቅ ዋጋው ከፍ ሊል ይችላል። አሁን ግን የውል ማፍረሻ ሂሳብ 65 ሚሊዮን ኮንትራቱ ላይ ስለተቀመጠ በጃንዋሪ ሊቨርፑልን የመጠቀም እድል አለው ማለት ነው። እንግዲህ በ125 ሚሊዮን ፓውንድ መጣ። በፕሪሚየር ሊግ ገና ሁለተኛ ጎሉን ያስቆጠረው ኢሳቅ ማለት ነው። በፕሪሚየር ሊግ ላይ 6 በቻምፒየንስ ሊግ ላይ 3 ጨዋታዎች ጀመረ። የተጠበቀውን ያህል ግን አልሆነም። ይህ በእንዲህ እንዳለ ነው እንግዲህ አሁን የእግሩ የታችኛው ክፍል ስብራት ሳይገጥመው አልቀረም ተብሎ እየተዘገበ የሚገኘው የኢሳቅ አጀማበር አላማረበትም። አሁንም እንግዲህ ሳያምርበት ወደ አዲሱ ዓመት ካላንደር ሊገለበጥ ነው ማለት ነው። ለሊቨርፑል መፍትሄ የሚፈልግ ጭንቅ ነው አሁን የተጫነበት።